ሰላም እንዲናችሁ የምወዳችሁ የማከብራችሁ የዛጎል ቤተሰብ በዚህኛው ቪዲዮ ባለፈው በለቀኩት የከርከዴ ጥቅሞችን ቀረብኩት ቪዲዮ ላይ ከርከዴ ምንድነው የሚል ጥያቄ ጠይቋችሁኛል። ለዛ አጠር ያለ መልስና የከርከዴ ተጨማሪ ጥቅሞችን አወራላችኋለሁ። አብራችሁኝ ቆዩ የዛጎል ቤተሰብ። ከቪዲዮ የሚጠቅም መረጃ ታገኛላችሁ። አብራችሁኝ ስለሆናችሁ ሁሌም ከልብ ነው የማመሰግነው። ቪዲዮን ላይክ እና ሼር በማድረግ ለሌሎችም እንዲደርስ አድርጉ። አስተያየትና ጥያቄ ካላችሁ በኮሜንት ላይ አስቀምጡልኝ። ደስ እያለኝ ነው ማወራችሁ። ከርከዴ እንግዲህ ይሄ የምታዩት የደረቀ የአበባ ቅጠል ነው። እዩት። ይሄ የምታዩት የሚያምር የደረቀ የአበባ ቅጠል ነው። ዛፍ ላይ የሚወጣ አበባ ነው ከርከዴ ማለት። ይሄ የደረቀው ከርከዴ ነው። ይሄኛው ደግሞ የከርከዴ ዘር ነው። ከዚህ ውስጥ ነው የከርከዴ ዘር የሚወጣው። እነዚህ ፍሬዎቹ ናቸው። ላይ በዚህ በቪዲዮ ላይ ከምታዩት ከዛፍ ላይ የሚለቀም አበባ ነው። ደርቆ በዚህ መልኩ ለሻይነት ይሸጣል። አንዳንዴ እዚህ ጋር እንደምታዩት በሚነከር የሻይ መልክም ይሸጣል። ምክንያቱም ለብዙ ነገር መድኃኒትነቱ የተረጋገጠለትና ለሰው ልጅ እጅግ ጠቃሚ ናቸው ከሚባሉት ኸርባል ሻዮች ውስጥ አንዱና ዋነኛው ነው ከርከዴ። አንዷ የከርከዴ ቅጠል እንዲህ ናት። ይቺ ናት ሲደርቅ ማለት ነው። ይሄኛው ውሃ ውስጥ ለሻይ የተጠቀምኩት ነው የሚጣለው ማለት ነው። እዩት። ይሄኛው ነው እንግዲህ ምን ያህል ቀይ አበባ እንደሆነ እዚህ ላይ በደንብ ያሳያችኋል። ቀሉን በደንብ እንድታዩት በሚል ነው ይሄንን አስቀምጬ ላሳያችሁ ፈልጌ ነው። ስለ ከርከዴ ተፈጥሯዊ የሆነና ኸርባል ሻይ ነው። እስቲ የተወሰኑትን የከርከዴ ጥቅሞች ይጠቅሟችኋል ያልኩትን እኛም ቪዲዮም ላላያችሁ፣ በተጨማሪም ደግሞ የተወሰነ ዋና ዋና ናቸው የምላቸውን ጥቅሞች አንስቼ ላውራላችሁ። ከርከዴ ታይፕ 2 ለሚባል የስኳር ህመም ፍቱን መድኃኒት እንደሆነ በባለሙያዎች ተረጋግጦለታል። የከርከዴ ሻይን በቀን አንዴ ወይንም ሁለቴ አዘውትረን የምንጠጣ ከሆነ በታይፕ 2 የስኳር ህመም የመጠቃት እድላችን አናሳ ይሆናል። ደግሞ የህመሙም ላለበት ሰው መድኃኒት በመሆን ያገለግላል። ነገር ግን እዚህ ጋር ማስጠንቀቅ የምፈልገው ነገር መድኃኒት የሚወስዱ ሰዎች ሐኪም ሳያማክሩ ሊወስዱት አይገባም። የከርከዴ ሻይ መጀመሪያ ስንወስደው በአነስተኛ መጠን 1 ብርጭቆ የከርከዴ ሻይ ነው መውሰድ ያለብን። አቅማችን እያየን መጨመር እንችላለን ማለት ነው። የከርከዴ ሻይን በፈላ ውሃ ነው የማዘጋጀው። እንደዚህ 1-2 እንደዚህ የተወሰኑ መጠን ነው የምጨምረው። እዚህ ላይ ሙቅ ውሃን ተጠቅመን ሻዩን ከሰራ ነው ቶሎ በ5 ደቂቃ በ10 ደቂቃ ይቀላልናል። በጣም ደም የሚመስል ቀይ ነው። መጀመሪያ ፐርፕል ከለር ነው የሚሆነው። ነገር ግን በቀዝቃዛ ከሆነ ማቆየት ይኖርብናል። በጣም አቆይተ ነው የሚቆም ማለትም 30 ደቂቃ እስከ 1 ሰዓት ባለው ጊዜ ውስጥ ይፈጅብናል። ይሄ ግን እንደምታዩት ይኸውላችሁ የፈላ ውሃ ስለሆነ እየጨመርኩበት ያለሁት እየቀላ ነው። ኦልሬዲ አሁን ፐርፕል ከለር ነው እንደምታዩት እየያዘ ያለው። እንግዲህ እዩት የጨመርኩት 3 ነው 4 ቅጠል ነው አይደል? ነገር ግን በዚህ ኦልሞስት ግማሽ የሚሆን ነው ሻይ እየሰራሁኝ ያለሁት። እዩትማ ቀስ እያለ እየቀላ ይደልናል። አሁን ፐርፕል ከለር ነው የያዘው። አበባውን እንደምታዩትም ጠቁር ያለ ወደ ፐርፕል የሚያደላ ነው። እዩት እየቆየ ደም የሚመስል ቀይ ይሆንልናል። ይሄ ቅድም ያሳየኋችሁ የተነከረው እዩት ወደ ቀይነት ጠቆር ያለ ቀይ ይሆናል ማለት ነው። በጣም እየቆየ ሲሄድ በነገራችን ላይ ውሃው ራሱ ይሄንን መልክ እስከመያዝ ደረጃ ድረስ ነው የሚደርሰው። አብረን እንቆይ። የተወሰነ እየጠጣሁ እንግዲህ አብረን እናወራለን እስኪቀላለን ድረስ። ስለዚህ የስኳር ህመም ኖሮባቸው መድኃኒቱን የሚወስዱ ሰዎች በቀን ከ1 ሲኒ በላይ እንዲወስዱ አይመከርም። አሊያ ደግሞ ሐኪማቸውን አማክረው ነው መውሰድ ያለባቸው። የከርከዴ በጣም የሚገርም ከሚባለው ጥቅም ውስጥ ክብደትን መቀነስ መቻል። አዘውትረን የከርከዴ ሻይን የምንጠጣ ከሆነ በደም ውስጥ ያለውን የስኳር መጠንን በመቀነስና ስብን በማቃጠል ክብደትን እንድንቀንስ ማድረግ ያስችላል። በተጨማሪም የምግብ መፈጨትን ስለሚያፋጥን በተለይ ማታ ማታ ምግብ ተመግበን የምንተኛ ከሆነ ያ ምግብ በሰውነታችን ውስጥ ስብ እንዲከማች በማድረግ ክብደታችን እንዲጨምር ያደርጋል። ስለዚህ ክብደት መቀነስ የምንፈልግ ሰዎች ማታ አምሽተን የምንበላ ከሆነ 1 ብርጭቆ የከርከዴ ሻይ ጠጥተን ብንተኛ ጠዋት ደግሞ እንደተነሳን በባዶ ሆዳችን እንዲሁ 1 ብርጭቆ የከርከዴ ሻይ ብንጠጣ በቀላሉ ክብደትን መቀነስ ያስችለናል። ስፖርት እንስራ ወይንም ደግሞ ምግብ እንቀንስ ሳንል ከርከዴ ሻይ ክብደታችንን እንድንቀንስ ያደርገናል ማለት ነው። እስቲ የከርከዴ ሻያችንን ልቅዳው። አሁን ይቀላ ይመስለኛል። ልዩትማ በጣም ቆንጆ ቀይ ነው የምትዩት። ጠጋ ላድርግላችሁ። ታያል አይደለ? በጣም እንደዚህ ነው የሚቀለው። ከዚህም ይቀላል እየቆየ ሲሄድ ከዚህም ይቀላል። በነገራችን ላይ እሳት ላይ ጥደን ካንተከተክ ነው በጣም ቆምጣጣ ባህሪ ይይዛል። እሳት ላይ ከጣድ ነው እና ካፈላ ነው ካንተከተክ ነው። ከርከዴ በባለሙያዎች ከተነገረለት
ወሳኝ ከሚባሉት ጥቅሞቹ አንዱ ካንሰርን ለመከላከል መቻሉ ነው። በውስጡ ያለው ፒሊፌኖል የተባለ ንጥረ ነገር በቀን አንዴ ወይንም ሁለቴ የከርከዴ ሻይን የምንጠጣ ከሆነ ሰውነታችን በሽታ የመከላከል አቅሙን እንዲዳብር ያደርግልናል። በተለይም የፕሮቴስት የአፍና የጨጓራ ካንሰርን ለመከላከል ወይንም ደግሞ በዚህ ህመም የተያዙ ሰዎች ህመሙ ወደ ሌላ የሰውነት ክፍል እንዳይሰራጭ እንዳይስፋፋ በማድረግ ህመምተኞችንም ለመታደግ እንደሚረዳ ባለሙያዎች መስክረውለታል ከርከዴ። ሌላው የከርከዴ ሻይ በተፈጥሮ የማሸናት ባህሪ ያለው ይህም ጨው ከሰውነት ውስጥ በሽንት አማካኝነት እንዲወገድ በማድረግ የደም ግፊትን ለመቀነስ እንደሚረዳ ባለሙያዎች መስክረውለታል። አሁን በሀገራችን በጣም የከርከዴ ሻይ እየተለመደ ነው። በዋናነት ደግሞ ከርከዴን ዝነኛ ያደረገው ለደም ግፊት መድኃኒት መሆኑ ነው። ስለዚህ የከርከዴ ሻይ ለምታውቋቸው የደም ግፊት ችግር ላለባቸው እንዲሁም የስኳር ህመም ላለባቸው ሰዎች ሪኮመንድ እንድታደርጓቸው አበረታታቸዋለሁ። ከርከዴ ለፀጉር እድገትም ወሳኝ ነው ተብሎለታል። እንደዚህ አፍልተን ያስቀመጠ ነው ወይንም ደግሞ ጠጥተነው የተረፈን ሻይ አሊያ ደግሞ ስራዬ ብለን አዘጋጅተን አብርደን የቀዘቀዘውን የከርከዴ ሻይ ፀጉራችንን ከታጠበን በኋላ ከተለቃለቅነው በኋላ የከርከዴ ሻይን ወይንም ደግሞ ውሃውን የቀዘቀዘውን ፀጉራችንን ጽድት ካለ በኋላ በከርከዴ በሻዩ መለቃለቅ ፀጉር ዘለላ እንዳይሰነጠቅ እንዳይሰበር በማድረግ መንታ እንዳያወጣ ይከላከልልናል። የፀጉር እድገትን ያፋጥንልናል። አንቲፈንገስ አንቲባክቴሪያ ባህሪ ስላለው በጭንቅላት ቆዳ ላይ ፎሮፎር ኢንፌክሽን እንዳይፈጠር በማድረግ ቆዳ ንጹህ እንዲሆንና የቆዳ ላይ ያሉ ቀዳዳዎችን ክፍት በማድረግ ፀጉር እድገቱ እንዲፋጠን ያደርግልናል ማለት ነው። ስለዚህ እንደዚህ ጠጥተን የተረፈንን ሻይ ባንደፋው ፀጉራችንን ብንለቃለቅበት እጅግ ይጠቅመናል። በሌላ መልኩ ደግሞ አይታችሁ ከሆነ አሁን በሀገራችን የሚዘጋጁ ምርጥ የሚባሉ ኸርባል ቅባቶች ከከርከዴ ጭምር ይዘጋጃሉ። ለቅባቱ ማዘጋጃነት ከሚጠቀሟቸው ነገሮች አንዱና ዋነኛው ከርከዴ ነው። ይህን ከርከዴ ጨምረው ነው የሚያዘጋጁት። ስለዚህ በቤታችሁ ይሄ የከርከዴ ዱቄት ካለ ወይንም ደግሞ ይህንን እንዲቅጠሉን ከምትቀቡት ቅባት ጋር ሙቀት እንዲያገኝ በማድረግ እሳት ላይ ማፍላት አይደለም፣ ሙቀት እንዲያገኝ በማድረግ መቀባት ትችላላችሁ ማለት ነው። ቅባት በቤታችን ኸርባል ቅባቶችን የምናዘጋጅ ሰዎች ይሄኛውን እንዴት እንደሚዘጋጅ እናውቀዋለን። አብረን ከከርከዴ ዱቄት ጋር ወይንም ደግሞ ከራሱ ከከርከዴ ጋር አዘጋጅተን መጠቀም እንችላለን። ይህ ደግሞ የፀጉር እድገትን ያፋጥናል። ፎሮፎር ፈንገስን ከፀጉራችን ላይ በማጽዳት የጭንቅላታችን ቆዳ ክፍት እንዲሆን በማድረግ የፀጉር እድገትን ያፋጥንልናል። ፀጉራችን መንታ አይወጣም፣ አይሰነጣጠቅም። ከርከዴን ተመራጭ ከሚያደርጉት ነገሮች አንዱ ለቆዳ ጥራት ወሳኝ መሆኑ ነው። ይሄ ሻይ ቫይታሚን ሲ በከፍተኛ ደረጃ የያዘ ነው። ቫይታሚን ሲ ደግሞ ለሰውነታችን ከሚሰጡት ጥቅሞች አንዱ ለቆዳ ጥራትና ውበት እርጅናን ለመከላከልም ጭምር ነው። ስለዚህ እንደዚህ የከርከዴ ዱቄትን ከእርጎ ጋር ከወተት ጋር ከማር ጋር አድርገን ለፊታችን የምንጠቀም ከሆነ ቆዳችን ጥርት ጽድት እንዲል ያደርግልናል። ቡግርን ጠባሳውን ያጠፋልናል። ይሄኛው ዛጎል ፋሚሊ በቤት ውስጥ የምናዘጋጀው የከርከዴ ስክራብ ከአጃ ከሩዝ ከበቆሎ ከብርቱካን ልጣጭና ከተለያዩ 7 ግብአቶች ጋር ከከርከዴ የምናዘጋጀው ስክራብ አለ። እስቲ ላሳያችሁ። በቀላሉ በውሃ ብቻ በጥብጠን መቀባት እንድንችል ተደርጎ የተዘጋጀ ነው። 1 ማንኪያ ይህንን የተዘጋጀ የስክራብ ፓውደር እናደርግና አነስተኛ ውሃ እንጨምርበታለን። ቀዝቃዛ ውሃ ነው የምንጨምርበት፣ ትኩስ ውሃ አይደለም። ወዲያው ለመቀባት ስለሆነ እንደዚህ እንደምታዩት አነስተኛ ውሃ እንጨምራለታለን። የከርከዴ ስክራብ የላይኛው የሞቱ የቆዳ ሴሎችን የማንሳት ባህሪ ስላለው በ15 ቀን ወይንም በ10 ቀን አንዴ ብንጠቀመው ቆዳችን ፍክት ጽድት እንዲል ያደርግ። እንደምታዩት ነው። እዩት፣ ስበጠብጠው እየቀላ ነው የሚሄደው። እንደምታዩት እንግዲህ እንደዚህ ነው የሚቀላልን። ይህንን ስክራብ እንዲሁ ፊታችንን ተቀብተን ቀስ እያልን በጣታችን ማሳጅ አድርገን ለ10 ወይንም ለ15 ደቂቃ ቆይተን መታጠብ። ከዛ እንደ ወይራ ዘይት፣ ኮኮስ፣ ሺያ በተር ያሉትን መቀባት። ስለዚህ እንደው መሸት ሲል ብንጠቀመው ወይንም ደግሞ ቤት የምንውል ጊዜ በ15 ቀን ወይንም በ10 ቀን አንዴ ይህን ስክራብ ብንጠቀመው የሞቱ የቆዳ ሴሎችን ከፊታችን ላይ በማንሳት ጽድት ጥርት ያለ ቆዳ እንዲኖረን ያደርገናል። በተለይ ቫይታሚን ሲን በውስጡ የያዘ ስለሆነ እንድትጠቀሙት አበረታታችኋለሁ። ሌላው ለኩላሊት ጤንነት ይጠቅማል። ከርከዴ ኩላሊት ኢንፌክሽን ወይንም ደግሞ ህመም ላለባቸው ሰዎች የከርከዴ ሻይን በቀን አንዴ ቢጠጡ የማሸናት ባህሪው በቀላሉ ኩላሊትን እንዲታከም ያደርገዋል ማለት ነው። ባለፈውን ቪዲዮ ተናግሬዋለሁ። ከርከዴ ሻይ መጠጣት የሌለባቸው የደም ማነስ ችግር ያለባቸው ሰዎች በፍጹም ወዲያው ኢፌክት ስላለው ከርከዴ ሻይ በነገራችን ላይ የደም ግፊት ላላቸው ሰዎች በ2 እና በ3 ቀን ውስጥ ለውጡን ያዩበታል። ስለዚህ በዛው መጠን አፌክት ስለሚያደርግ የደም ማነስ ያለባቸው ሰዎች የከርከዴ ሻይን ሲጠጡ
ችግር ነው ማለት ነው። በፍጹም የደም ማነስ ያለባቸው ሰዎች ከርከዴ መጠጣት የለባቸውም። የሚያጠቡ እናቶች የጠቡት ነገር በህፃኑ ላይ ችግር ሊያመጣ ስለሚችል ሐኪም ሳያማክሩ ከርከዴ ሻይን መጠጣት የለባቸው። የእርግዝና መከላከያ የሚወስዱ ሴቶችም ደም መዋዠቅን ሊፈጥር ስለሚችል የከርከዴ ሻይ መጠጣት እንደሌለባቸው ባለሙያዎች አስጠንቅቀው መክረዋል። የስኳር፣ የደም ግፊት፣ የተለያየ መድኃኒት የምትወስዱ ሰዎች በምን ያህል መጠን የከርከዴውን ሻይ መውሰድ እንዳለባችሁ ለማወቅ እንድትችሉ ቅድሚያ ሐኪምን ብታማክሩ የተሻለ ነው። ይሄ ባለሙያዎችም ያሉለት ነው። ስማከብራችሁ የምወዳችሁ የዛጎል ቤተሰብ ከቪዲዮ የሚጠቅም መረጃ እንዳገኘችሁ ሙሉ እምነቴ ነው። አስተያየት፣ ጥያቄ ካላችሁ በኮመንት አስቀምጡልኝ። ደስ እያለኝ ነው ማወራችሁ። ሌላ እንደዚህ ለምን እንዳወራላችሁ እንደምትፈልጉ ከታች በኮመንት ላይ አስቀምጡልኝ። ደስ ብሎኝ ነው ቪዲዮዎችን ማዘጋጀው። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። አምላክ ለምድራችን ሰላም ይሁን ይበልልን።